አንቺ አስካለ ከየት ነው የምትመጪው? አሁን ኮንሰርት ነበርኩኝና ተራጨረው አልኩ። ኮንሰርት እና ወዘነችም ነበረ። ከዛ ዮሐና ገባ። ከዛ ቱባይ ተራጨረው አልኩ። በጣም ደስ ይላል። ራጨሽኝ እውነትም ወጨፉ ደስ ይላል። አለን ቲቸርዬ ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም ታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ። ሙርት ይዛለህ እንዴ? ብቻ እንዳስተምር ትፈልጋለህ? እና አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴት ቲቸር ምን አገናኘው? እኔ አላውቀውም። አታነብማ። ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ። የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጧል? እንዴ ቲቸር ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። አረ ቲቸር ቢያንስ ለመጣሁበት የሆነ ነገር። ኦኬ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽብሃለሁ። ታሎሽ ችግር የለም። እኔ እና ሲሪ ሰርተይ እዳና ሲሪ እንደ ትርሲ ችግር የለም። ልጅሽ ነው አይደለ? ልጅሽ ነው እዳ ቦታበት እንደዛ እንትን ነው እየሰራው እኮ ማውራት እንችላለን። አስኩ ነገሩኝ ይሻላል። እንትን ነው የተወሰነ ሳንቲም እኮ አንድ 3000 ብር ፈልግ አብታው ብድር ነው ብድር ፈልገን እንደዛ አብታው እንትን ነው ካለሽ ሎነሽ ጉዳይ እና ብድር አታርፍም። ችግር የለም። አትቆጪ ተልጅ እንትን ካለሽ ብዬ እኮ ነው የተወሰነ ሳንቲም። በእናትሽ አስኩዬ አንዳንድ ነገር ላይ አልኩት የነበረችኝ ምንም ነገር የለኝም። አዎ አስኩዬ ቀጣዊ አታቀርብኝ እንዴ? አይ ብድር ግን የለሽም ማለት ይሄ ልጅ አይደለም፣ ያጠፋልሽ ፋንጂ ነው። ይሄ ልጅ አይደለም። እኔ ውጪ አገኛለሁ። አገርኔ ለጠበቃ ይደውላል። የስራሽን እስጥሽ እየበላክ ነው? እየበላው ነው። ብላሽ ወጣለካ አለኛ አለ ብላ አለ እውነት አለ። እሺ እሺ ውሃ አለ። የእጅ ውሃ ነው? ይሁንሽ ይሁን። እሺ የእጅ ላምጣልህ? ይሁን እውነት ይሁን። ይሄው ታጠብ እንግዲህ አመጣውልህ። ልታጠብ? አዎ ልታጠብ እንዴ? የእጅ ውሃ አላልከኝም? አዎ እና እሺ ተነስታ አጠባ። እሺ ወጥላችሁ ማነው እነሱን ተወክሎ አወራለሁ እናገራለሁ ያለ? ጭሳም ነው? ቁምቡርሱ ነው? ቁምቡርሱ አቤት። ናውጣ ለሳጅን ዶክሌ እኛስ ብለን ነበር። ገባን ወደ ቤት ተንጠልጥለን መጣን እነሳጅን ቤት። ጠዋት በሰዓቱ እንደምን አደራችሁ? እርሶ እኮ ነው ሳጅን። ማታ በር ከፍቶ እንዴት አመሻችሁ? እርሶ ሳጅን ነው። አጥፍተን ብንመጣም ሂዶ ደየቤታችሁ እላሉ እኮ ዶክሌ ይላሉ። እርሶ ሰው አንተ ነካፊ ግራና ቀኝ ሁሉንም አይተናል፣ ሁሉንም ገምተናል። ስለዚህ ወደፊት አታጠፉም በሚል ጥፋትም እንደሌላችሁ አውቃን የለብንም። ለማንኛውም ነፃ እንድትወጡ
ሳይሆን 1 ዓመት አትበል እንድትታሰሩ ወስነናል። አትበል